ዛሬ በምድር ላይ ለሰዎች ሀብትና ንብረት እንደ ጠባቂ መልአክ ሆኖ ስለሚያገለግለው አንድ የፋይናንሻል ተቋም እናወራለን። የፋይናንሻል ተቋሙ ምንድነው? ኢንሹራንስ ነው። የኢንሹራንስ ካምፓኒዎች ሰዎች ለፍተው ጥረው ግረው ያፈሩትን ሀብት እንደ ጠባቂ መልአክ ሆኖ የሚጠብቅላቸው በተወሰነ ክፍያ ሀብታቸውን ንብረታቸውን ሙሉ ኃላፊነቱን ለኢንሹራንስ ድርጅቱ ሰጥተው ኢንሹራንስ ድርጅቱ ጉዳት ከደረሰበት በኋላ ይህ ሀብትና ንብረት ተመጣጣኝ የሆነ ለጠፋው ወይም ለወደመው ንብረታቸው ተመጣጣኝ የሆነ ክፍያ ወይም ካሳ የሚከፍልበት የአሰራር ስርዓት ነው። ስለሆነም በአገራችን 18 የሚሆኑ የኢንሹራንስ ካምፓኒዎች አሉ ይህንን አገልግሎት እየሰጡ ያሉ። ስለዚህ የኢንሹራንስ ካምፓኒዎች የተለያየ እንደየሰው ፍላጎትና አመለካከት እንዲሁም እንዳላቸው የሀብት መጠን ለኢንሹራንስ ለባለሀብቶች ወይም ለማንኛውም ሰርቶ ለሚተዳደርና የራሱን ጥሪት ሀብት እያፈራ ላለ ዜጋ ለየትኛውም አይነት ንብረት ይህንን የመድን አገልግሎት እየሰጡ ይገኛሉ። ስለዚህ በአገራችን የሚገኙ 18 የሚሆኑ የኢንሹራንስ ካምፓኒዎች ይህንን አገልግሎት እየሰጡ ይገኛሉ። ስለዚህ ከሚሰጧቸው የኢንሹራንስ ሽፋኖች የተለያዩ የኢንሹራንስ ካምፓኒዎች የተለያየ የሽፋን አገልግሎት ይሰጣሉ። ሁሉም ማለት አይደለም። አንዳንድ የኢንሹራንስ ካምፓኒዎች ለተወሰኑ ፕሮዳክቶች ወይም የኢንሹራንስ አገልግሎቶች ብቻ ሽፋን ሲሰጡ፣ ሌሎቹና ከፍ ያሉት በአቅምም በካፒታልም የጎለበቱት የኢንሹራንስ ካምፓኒዎች ሰፋ ያለ የኢንሹራንስ አገልግሎት እየሰጡ ይገኛሉ። ስለዚህ ከሚሰጧቸው የኢንሹራንስ ወይም እናንተ ደንበኞች እነዚህን የኢንሹራንስ ካምፓኒዎች ስትጎበኙ ከምታገኟቸው የኢንሹራንስ አገልግሎቶች መካከል አንደኛ ለተሽከርካሪያችሁ የተሽከርካሪ ኢንሹራንስ የሚባል አለ። ለቤታችሁ፣ ለሆቴሎች እንዲሁም ለፋብሪካችሁ የሚሆን በእሳት አደጋ ጉዳት ቢደርስበት ይህንን ጉዳት ሽፋን የሚሰጥ ሌላ የኢንሹራንስ ፕሮዳክት አለ፣ የእሳት አደጋ የኢንሹራንስ ሽፋን። እንዲሁም የማሪን የኢንሹራንስ ሽፋን፣ የቦንድ የኢንሹራንስ ሽፋን፣ የሰራተኞች የካምፓኒ ባለቤቶች ሼርሆልደርስ፣ ፕራይቬት ካምፓኒስ፣ ፔልሲስ በስራችሁ ቀጥራችሁ ለምታሰሯቸው ሰራተኞች ቢታመሙ ጉዳት ቢደርስባቸው፣ ሪል ስቴት ላይ ኮንስትራክሽን ላይ የሚሰሩ የጉልበት ሰራተኞች ስራውን እየሰሩ ጉዳት ቢደርስባቸው እጃቸው ላይ እግራቸው ላይ የተለያየ ሰውነት አካላቸው ላይ ጉዳት ሲደርስ ይህንን ጉዳት ሕክምና ካደረጉ በኋላ ተመጣጣኝ የሆነ ካሳ ሊከፍልበት የሚችል የኢንሹራንስ ሽፋን ነው ለሰራተኞቻችሁ የምትገቡት። እንዲሁም የተሽከርካሪ የከባድ ተሽከርካሪ ባለንብረቶች ለሹፌሮቻችሁ፣ ለረዳቶቻችሁ እንዲሁም በተለያየ ቦታ ላይ በአሰሪ ሁናችሁ ቀጥራችሁ ለምታሰሯቸው ሰራተኞች የሚሆን የኢንሹራንስ የሽፋን አገልግሎት ነው። ስለዚህ ይህንን አገልግሎት የኢንሹራንሶች ጋር ሄዳችሁ ማግኘት ትችላላችሁ። እነዚህና መሰል አይነት የኢንሹራንስ ሽፋኖች አሉ። ስለዚህ ይህንን አገልግሎት ለማግኘት ከእናንተ ከባለሀብቶች፣ ከተሽከርካሪ ባለቤቶች፣ ከቤት ባለቤቶች፣ ከፋብሪካ እንዲሁም ሌሎች ንብረት ያላችሁ ሰዎች ይህንን አገልግሎት ለማግኘት መጀመሪያ ወደሚቀርባችሁ የኢንሹራንስ ድርጅት ሂዳችሁ የኢንሹራንስ ቅርንጫፎቻቸውን ወይም የተለያዩ ቦታ ላይ ያለ በአድሬሳቸው እነሱን ማናገር ትችላላችሁ። ስለዚህ ይህንን አገልግሎት ለማግኘት በጣም ቀላል ነው። አሁን ትንሽ የሀገሪቱ የፋይናንሻል ተቋም ወይም የሀገሪቱን የፋይናንሻል ተቋም እየመራ የሚገኘው ብሔራዊ ባንክ ኢንሹራንስ ካምፓኒዎች የደንበኞች አገልግሎቱን ለማግኘት የሚያስከፍሉትን የክፍያ መጠን ወይም ሬቱን ፍላት አድርገውታል። ለሁሉም የኢንሹራንስ ካምፓኒዎች ተመሳሳይ የሆነ ሬት ነው የሚጠቀሙት።
ስለዚህ ሁላችሁም ባለሀብቶች ተመጣጣኝ የሆነ ፕሪሚየም ወይም የኢንሹራንስ አረቦን ከፍላችሁ ለእናንተ ይጎዳብኛል ብላችሁ ለምታስቡት ወይም ጉዳት ቢደርስበት የእናንተ የፋይናንሻል እንቅስቃሴ ስጋት ውስጥ የሚገባ ከሆነ ለእያንዳንዱ ንብረታችሁ የኢንሹራንስ ተመጣጣኝ የሆነ አረቦን ወይም አነስተኛ የሆነ ክፍያ በመክፈል ትልቁን ንብረታችሁን መታደግ እንደምትችሉ ጉዳት ከደረሰበት በኋላ ተመጣጣኝ የሚባል የክፍያ እንደሚከፈላችሁ ይህንን በሙሉ ልብ ወይም 100% እርግጠኛ ሆኜ እነግራችኋለሁ። የተለያየ የኢንሹራንስ ካምፓኒ ላይ በመስራት ብዙ ልምዶችን አካብቻለሁኝ። ስለዚህ የኢንሹራንስ ውል በመሸጥ እንዲሁም ደንበኞች በንብረታቸው ላይ ጉዳት ደርሶባቸው የኢንሹራንስ አገልግሎት ለማግኘት ሲመጡ ካሳ በመክፈል ለረጅም ዓመታት በኢንሹራንስ ካምፓኒ ውስጥ እንደሰራ ሰው ስለዚህ እናንተ የተለያየ ንብረት አፍርታችሁ የተዳደራችሁ የምትገኙ ሰዎች በማንኛውም አጋጣሚ የገዛችሁት አዲስ መኪና፣ ቤት፣ ሌሎችም ንብረቶቻችሁ በሚጎዱበት ሰዓት ተመጣጣኝ የሆነ የኢንሹራንስ ክፍያ ከፍላችሁ ወይም አረቦን ወይም ፕሪሚየም ከፍላችሁ ትልቁን ንብረታችሁን ጉዳት ሲደርስበት ይህንን መታደግ እንድትችሉ በዚህ አጋጣሚ አደራላችኋለሁ። ቀጣይ የመለቃቸውን ቪዲዮዎች እነሱን በመከታተል ጠቃሚ የሆነ የኢንሹራንስና ኢንሹራንስን በተመለከተ ሰፋ ያለ ግንዛቤ የምትጨብጡ ይሆናል። አመሰግናለሁ።